بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا آخر وندموش أهتوش سلام درس سلام يرد إلى الله بيجالا شوبت السلام عليكم ورحمة الله وبركاته سلام ناتشو عندنا الحمد لله نيادنا إن شاء الله بالله فقاري زارة مرتاشين تاشين እንጀምራለን አብራችሁ ቆዩ አብራችሁ ተከታተሉ አለሁኝ እምላችሁ ደግሞ ይሄን ቻናል ላይክ ማድረግን ለእህቶቻችን ለወንድሞቻችን ሼር ማድረግን አትርሱላለሁኝ አብራችሁኝ ለኔም ሞራል እየሰጣችሁኝ طيب قال المصنف رحمه الله አብራችሁ ቆዩ አብራችሁ ተከታተሉ ሺን የዛሬው ትምህርታችን ሺን ነው የምንማረው ከዛ ኢንሻአላህ ባላ ፍቃድ እነዚህን ሐርፎች እንይዛለን ብዬ አስባለሁ ዛሬ طيب شين شين أش 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 شين እዚህ ላይ ልብ የምትሉልኝ ሺን የምትባለው መውጫዋ መጀመሪያው ትምህርታችን እንደተማርነው የሁሉንም ፊደሎች መውጫቸውን እያያዝን የመጣ ነው ይሄው እንደምታዩት እስከዚህ ደርሰናል እዚህ ላይ ግን እኔ ነግሬያችሁ ነበር ጂም የሚወጣው ከነብያችሁ ነበር ጂም የሚወጣው ከመላሳችን መሐከል እና ከላይኛው ላንቃችን ጋር ብለን ነበር ተናግረን ነበር ጂም ከዛ ደግሞ ሺን ብለናል ከዛ ደግሞ ያ እንደምታዩት ያ ማለት ነው طيب እዚህ ላይ ልብ የምትሉልኝ ሺን የምትባለው ፊደል የምትወጣው ከመላሳችን መሐከል ነው እና ከላይኛው ላንቃችን ጋር በማገናኘት ትወጣለች ግን የሺን አወጣጥ ትንሽ ክፍተት ይኖረዋል ልክ እንደ ጂም አይደለም የጂም ስንቀራኮ በጂምን ስንቀራ መጀመሪያ ላይ ተነግራችሁ ምን ብያችኋለሁ ጂምና ሺን እንደዚሁም ደግሞ ያ እነዚህ ፊደሎች ሶስት ፊደሎች ያ ከዛ ሺን ከዛ ደግሞ ጂም እነዚህ ሶስት ፊደሎች መውጫቸው አንድ ቦታ ነው ብያችኋለሁ መጀመሪያ ላይ በምንማር ጊዜ መውጫቸው አንድ ቦታ ነው ከመላስ መሐከልና ከላይኛው ላንቃ ጋር ነው ብዬ ነግሬያችኋለሁ طيب ግን አወጣጥ ላይ እጅማላን እንደጥቅሉ ከመላስ መሐከልና ከላይኛው ላንቃ ነው አልኳችሁ እንጂ ልክ እንደነዚህ እንደለያው አየሁላችሁ እንዳለፉት ትምህርታችን ላይ አይችላችኋለሁ ከከንፈር የሚወጡ ፊደሎች ስንት ናቸው አራት እንደዚሁም ደግሞ ከመላስ ጫፍ እንደዚሁም ደግሞ ብለን ተናግረናል አሁን እዚህ ላይ ጂም የምንለው ጂም የሚወጣው ከመላሳችን መሐከልና ከላይኛው ላንቃችን ጋር ነው ግን የጂም አወጣጥ የመላሳችን መሐከልና የላይኛው ላንቃ በማስጠጋት ኢልሳቅ የሚባል ነገር አለው ያንን በማስጠጋት ምንድነው የምናደርገው ጂም የሚባለው ፊደል ከዛ ቦታ ይወጣል ማለት ነው እንደምታዩት ጂም ክፍተት ነገር የለም አጀ ጂም ክፍተት ነገር በመላስ መሐከልና በላይኛው ላንቃ መሐከል ክፍተት ነገር አይገኝም ጂም ላይ طيب እዚህ ላይ ልብ በሉኝ ሺን ስንቀራሳ ሺን ደግሞ ከመላስ መሐከልና ከላይኛው ላንቃ ጋር ነው የሚወጣው ልክ እንደ ጂም ብያችኋለሁ ግን የሚያለያያቸው እዚህ ጋር አወጣጥ ላይ እንዴት ነው ቢባል የዚህ መላሳችን መሐከሉን እና ላይኛው ላንቃችን በማስጠጋት ክፍተት ነገር የለም የዚህ ሰዓት ትንሽ ክፍተት አለ እሺ ክፍተት ነገር ትንሽ አለ ትንሽ ሃዋ መግቢያ የሚገባበት ክፍተት ነገር ይገኛል ማለት ነው እና አሁን እዚህ ላይ የምትሉት ምንድነው የጂም ስንቀራ መላሳችን መሐከል እና ላይኛው ላንቃ በማስጠጋት ምንም ክፍተት ነገር ሽንቁር ነገር ሳይኖር እዚህ ጋራ ትንሽ ሽንቁር አለ ከጂም ትንሽ የሺን ከፈት ይላል ትንሽ ክፍተት ነገር ይኖራል ትንሽ ታይበዛ ማለት ነው እሺ ሺን እና ጂም መውጫቸው አንድ ነው እንደዚሁም ደግሞ ያ ዝላይ ያ غير الماديه ያ እነዚህ ያ ቦታው ስንመጣ ደግሞ በይብለጥ እናብራራለን አሁን ያ غير الماديه በሉና ያዙት ያ ይሄ ምን ይባላል ያ غير الماديه ማለት ምን ማለት ነው ከሚሳበው መድ ውጭ ማለት ነው የሆነ ያ ነው እንጂ ከመላስ መሐከል ይወጣል ብለን የምንለው አለዛማ ከመላስ መሐከል የሚሳብ ፊደል አይወጣም ፊደሎችን ይዞልናል ሶስት ፊደሎችን እንደምታዩት አሊፍ አልመድያ ወልያ አልመድያ ወልያ አልመድያ ወልዋው አልመድያ እነዚህ ሶስት ፊደሎች የሚሳብ ፊደሎች ከጆፍ ነው ብያችኋለሁ እንዳይመሳሰልባችሁ እዚህ ጋራ ያ ብለናል ያ ከጆፍ ብለህ እንደገና ደግሞ ከመላስ መሐከል ትላለህ ብለህ እንዳይመሳሰልባችሁ እዛ ጋር የነገርኳችሁ አልመድያ ነው አሊፍ አልመድያ ከዛ ደግሞ ያ አልመድያ ወልዋው አልመድያ እነዚህ ፊደሎች መውጫቸው ከጆፍ ነው ብዬ ነግሬያችኋለሁ طيب لاحظوا እዚህ ላይ
ያሳ غير المادية ብለንታል ከሚሳብ ውጭ የሆነው ፊደል ያ ይሄ ሐረካው ይሄ طيب የሚወጣው ከየት ነው ሽን ጋና እጅም ጋ ነው ሽን ጂም ያ غير المادية እነሱ ሶስት ፊደል ከመላስ መሐከልና ከላኛው ላንቃችን በማስጠጋት ነው የሚወጡት ነው طيب ልጅነታቸውሳ አሁን እንደነገርኳችሁ ጂም መውጫው የጂም መውጫ መላሳችን መሐከልና ላኛው ላንቃችን በማስጠጋት ነው ክፍተት ነገር የለም ምንም ሽንቁር ነገር የለም ጂምን ስንቀራ አጄ ጂም ክፍተት ነገር በጂም ጂምን ስንቀራ በመላሳችን መሐከልና በላኛው ላንቃችን ትናስጠጋው ክፍተት ነገር በመሐከላቸው የለም ሽንቁር ነገር የለም ሽንሳ ከጂም ትንሽ ሽንቁር ይኖረዋል የሽን ትንሽ ሽንቁር አለው ጂም ሽንቁር የለውም መውጫቸው አንድ ቦታ ነው ብለናል ግን አወጣጥ ላይ እየለየሁላችሁ ነው እንጂ ቦታቸው ይለያያል ማለት አይደለም መውጫቸው ቦታቸው አንድ ነው ግን አወጣጥ ላይ አቀራር ላይ ይለያያሉ እንዴት ነው የሚለያዩት ጂም የሚባለው ፊደል ሲቀራ መላሳችን መሐከልና ላኛውላችን ላንቃችን በማስጠጋት ነው ሽንቁርና ክፍተት ነገር የለም ሽንሳ ከጂም ትንሽ ሽንቁርና ክፍተት ነገር ይኖራል ትንሽ ታይበዛ ከዛ ደግሞ ተመጣላችሁ እዚህ ጋር ያ ደግሞ ከሽን ትንሽ ሰፋ ያለ ሽንቁር ይኖረዋል ያ እንደምታውቁት ይሄ ፊደል ያ ይሄ ትንሽ ከሽን ክፍተት ነገርና ሽንቁር ነገር ይኖረዋል በይብለጥ ማለት ለሽን ትንሽ ሽንቁር አለው ብያችኋለሁ ከዛ ደግሞ ሳላያ ሽንቁር ነገር ይኖረዋል ከሽን ትንሽ ጨመር አድርጎ ሽንቁርና ክፍተት ነገር ይኖረዋል አየው لاحظوا عندما ስትመለከቱና ስታስተውሉ ስትቀሩት ትትሞክሩት ትንሽ ሽንቁር ነገር እንዳለው ራሳችሁ ተረዳላችሁ ይኸው ክፍተት ነገር አለ ይኸው ከዛ ደግሞ ሽን ንቅራ ደግሞ ከዛ ሽን እሽ ትንሽ ሽንቁር አለች ይኸው ላኪን ነገር ግን ከያ የበዛ አይደለም ከያ ያነሰ በጣም ክፍተትና ሽንቁር ያለው የማን ነው የያ ነው እንደነገርኳችሁ የሽን ትንሽ ነው ሽንቁሩም ክፍተት የሚገኘው እሽ ጂምሳ ጂም ደግሞ ያው ስትቀሩት ሽንቁር የለም ሽንቁር የሚባል ነገር ከፍት ነገር የለም ጂም ይሄንን ልብ በላችሁ መከታተል አለባችሁ طيب እሺ አሁን ደግሞ ስተት እናውጣ እስኪ ሽን የሚባለው ፊደል ማውጫውን አወቅ ስተቱን እናውጣ አንደኛው ስተት ሮጥ ብለን መቅራት ቸኮል ብለን መቅራት ይሄ ማንኛውም ፊደል ላይ ቢሆን ተወዳጅ አይደለም ትክክል አይደለም ትክክሉሳ በትክክል የመላሳችን መውጫ መላስ ነው የሚወጣውታል ወይም ተከንፈር ነው የሚወጣውታል ወይም ተጉሮሮ ነው የሚወጣውታል በስነ ስርዓት መውጫው ላይ ያዛርገን ከዛ በኋላሳ እንቀራዋለን ማንኛውም ፊደል ማለት ነው طيب ሽን እንስንቀራ ሮጥ ብለን አንቀራም በትክክል የመላሳችን መሐከልና የላኛው ላንቃችን ጠጋ አድርገን እንቀራዋለን አንድ ሮጥ ብለን እንዲያንቀራ ሮጥ ብሎ መቅራት ስተት ነው ማለት ነው طيب ከዛ ደግሞ ሁለተኛው ያኒ በጂም ያስመስሉታል ሽንን በጂም ያስመስሉታል አንድ ጊዜ ድርቅ ያደርጉታል እንደጂም አይደለም ስተት አይደለም ሶስተኛው ስተት እንዴት ነው እዚህ ላይ አፍና አፋችንን ከፈት እናደርገዋለን ለምን የሚሳብ ፊደል በትክክል እንዲወጣልን ሺን هكذا وحروف المد تنتهي للهوائين ያለው ጀዘሪ رحمه الله የሚሳብ ፊደሎች ሃዋው ይሄ ነፈሱ በማለቁ ታልቃለች ነው ያለው ማለት ምን ማለት ነው ስንቀራው የሚሳብ ከሆነ እንስበዋለን ቁርጥ አናረገው እሱ ያልቅ ነው እንጂ የሚያልቀው ቁርጥ ማድረግና የሆነ ነገር ፊደል መጨመር የለብንም ማለት ነው طيب እዚህ ላይ እንደምታዩት ሽን ያ የሚሳብ ፊደል ስላለው እንስበዋለን መጀመሪያ በትክክል የሚሳብ ፊደል ማውጣት አራተኛው የምላችሁ ኑንን መጨረሻ ላይ ኑንን አስተካክለን ወናዋን ማምጣት አለብን ከዛ ደግሞ አምስተኛው የሚሳበውን ፊደል በትክክል ማውጣት አለብን እንጂ ካፍንጫችን ማውጣት የለብንም ብዙዎች ሰው ሲቀሩ እንደነገርኳችሁ ጅም ላይ አሳልፈናል የሚሳቡ ፊደሎች ላይ ሲን ላይ አሳልፈናል ድምጣችንና ሳምራለን ይያሉ ጂም ሽን ሲን ይላሉ ለምን ባፍንጫቸውን የሚሳብ ፊደል ባፍንጫ ያወጣሉ ይሄ ስተት ነው ካፍንጫ የሚወጣ ፊደል የለም ካፍንጫ የሚወጣው ጎና ነው ብዬ ነግሬያችኋለሁ طيب አሁንም ደግሞ ስተት እንጨምርበታለን እዚህ ላይ እንደምታዩት የሚሳበው ይሄ ፊደል እንደምታዩት በሶስት ነው የተገነባው እኔ ከመጀመሪያው ጀምሬ እስከ ተረስንበት ድረስ ማንኛውም ፊደል በሶስት የሚገነባ ከሆነ
ከ2 እና 4 6 እንደሚሳብ ነገራችኋለሁ። አሁንም ሽን እንደምታዩት ይኸው 2 ይሳባል 4 6 ከ6 በላይ መድ የለም። በቁርአን ውስጥ ፈልጋችሁ ብታገኙ ከ6 በላይ መድ ምንም መድ የለም። ከ2 ሐረካ ያሳነስን ልንስበው አይችልም። ይሄን ሽንን በትክክል መቅራት አለብን። ሽን የሚባለው ፊደል ደግሞ አይወፍርም። ብዙዎች ሰዎች ያወፍራሉ። ሽን አይወፍርም። ሽን የሚባለው ፊደል አይወፍርም። እንዳታወፍሩ። በቁርአን ውስጥ ሽን ታገኛችሁ አይወፍርም። ልክ እንደ ሲንም አትወፍርም እንዳልኳችሁ ሽንም አይወፍርም። طيب እነዚህ ፊደሎች አይወፍሩም። ዛም አይወፍርም። እነዚህ ፊደሎች አይወፍሩም። አሁን ካለፉት ፊደሎች እስከ እዚህ ድረስ የሚወፍር ፊደል የያዝ ነው ኻና ራ ብቻ ናቸው። ኻ ራ ኻ የሚባለው ፊደል ከስራም ሆነ ضማም ሆነ ፈትሐም ሆነ ስኩንም ሆኖ ሲመጣ ኻ በቁርአን ስታገኙት ይወፍራል። እንደነገርኳችሁ የሚወፍሩ ፊደሎች 7 ናቸው ብያችኋለሁ። ኹስ ضغط قض ኻ صاد ضاد ከዛስ ጣ ቫ ከዛስ غين ከዛስ ቃፍ ቃ እነዚህ 7 ፊደሎች ይወፍራሉ። በቁርአን ስታገኛቸው አወፍራችሁ ቅሯቸው። ኢንሻአላህ ተጅዊድ ስንቀራ ደግሞ ማን እንደሚወፍር ማን እንደሚቀጥል ነግራችኋለሁ። አሁን ለማብራራት ያህልና ለመግለጽ ያህል የሞከርኩ ብዬ ነው። طيب አሁን እዚህ ላይ ልብ የምትሉኝ ኻ ይወፍራል ብያችኋለሁ። ራ ደግሞ ሊወፍር ዘንዳ መስፈርት ህግና ደንብ አለው። መስፈርት አለው። ያን ህግና ደንቡን አሟልቶ ተመጣ ራ ይወፍራል። አለዛሳ ይቀጥናል ማለት ነው። የሚቀጥንበት አንዳንድ ጊዜ ይቀጥናል፣ አንዳንድ ጊዜ ይወፍራል። በሚወፍርበት ሰዓት ህግና ደንብ አለው። በሚቀጥንም ሰዓት ህግና ደንብ አለው። ይሄ መስፈርት አለው። ተጅዊድ ላይ ስንቀራ ስናብራራ እዛ ላይ ይብለጥ እናብራራለን። ግን ኻ እነዚህ 7 ፊደሎች አሁን የቆጠርኩላችሁ ኻ 7 ፊደሎች ተራ ውጭ ራን አናስገባም ውስጥ ተኻ ጀምረን ሷድ ዳል እነዚህ አሁን የቆጠርኩላችሁ እንደገናም ደግሞ ቃፍ እነዚህ 7 ፊደሎች ከስራም ሆኖ ضማም ሆኖ ፈትሐም ሆኖ ስኩንም ሆኖ ተመጡ ይወፍራሉ። እነዚህን አወፍሯቸው። ይሄን ለማለት የፈለኩት ምንድነው ወደ ኋላ የተመለስኩት የሚወፍር ፊደል እስከዛ ድረስ ከተማራው ትምህርት የያዝ ነው አንድ ፊደል ብቻ ነው ለማለት ፈልጌ ነው። እሱም ኻ ነው። ሁሉ ጊዜ የሚወፍር እዚህ ላይ ልብ የምትሉልኝ እኔ አሁን እንደ ኢጅማል እንደ ጥቅሉ ነገርኳችሁ የሚወፍር ፊደሎች አልኳችሁ እንጂ መራቲብ ተፍኺም 5 ነው ይላሉ አህሉ ተጅዊዶች። ተፍኺም የሚወፍሩ ፊደሎች ደረጃቸው 5 ነው ይላሉ። ያን እንግዲህ ተጅዊድ ላይ ስንቀራ በይብለጥ እናብራራለን ኢንሻአላህ። ይሄን የመጀመሪያውን ደርስ ተጨረስን በኋላ አንድ ቀን ኑራንያ አንድ ቀን የተጅዊድ ኪታብ እንጀምራለን። እዛ ላይ በደንብ ልትከታተሉ ይገባችኋል። አሁንም አብራችሁ ተከታተሉ አለኝ። طيب አሁን እዚህ ላይ እንደ ኹላሳው ምንግራችሁ ምንድነው የሚወፍሩ ፊደሎች ስንት ናቸው? በቁርአን ውስጥ 7 ብቻ ናቸው ያለ ምን መስፈርት የሚወፍሩት። ሌላውሳ አሊፍን ብትሏት ራን ብትሉ ለፍظል ጀላላን ብትሉ ኑን ሳኪናም ተንዊንም እነዚህ 4 ነገሮች አሊፍ አልመድያ ወራ وكذلك نون الساكنه والتنوين ኑን ሳኪናም ሆነ ተንዊንም አሊፍም አልመድያ ራም እነዚህ 4 ፊደሎች እንደገና አምስተኛው ለፍظል ጀላላ እነዚህ ሊወፍሩ ዘንዳ መስፈርት ህግና ደንብ አላቸው እንጂ በጥቅሉ ይወፍራሉ ብለን አንልም። እነዚህ ግን 7 ፊደሎች ኻ ሷድ ዳድ ጣ ዛ غين እነዚህ ከዛ ቃፍ እንደምታዩት እዚህ ቃፍ አለ። እነዚህ ፊደሎች ያለምን መስፈርት ይወፍራሉ ማለት ነው። طيب አሁን ከያዝነው ትምህርታችን ከመጀመሪያው እስከ መጨረሻው ድረስ የሚወፍር ፊደል ኻ ብቻ ነው ያዝነው። ሌላው በጥቅሉ ምን በሉ ይቀጥናሉ በሉ። በቁርአን ስታገኛቸው እነዚህ ሁሉም የምታዋቸው ፊደሎች ሁላ ይቀጥናሉ ኢላ ኻ ብቻ ሲቀር እንጂ ማለት ነው። طيب ራም ደግሞ እንደነገርኳችሁ መስፈርት አለው። طيب ላላህ የዛሬው ትምህርታችን አሰላሙ አለይኩም ወራህመቱላሂ ወበረካቱ።